ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር የሆናችሁም ላይክ ሼር በማድረግ ተባበሩኝ። ዛሬ እንግዲህ የህልም ባሌን ክፍል 16ን ይዤ ቀርብ ያለሁኝ። በህይወታችን ውስጥ ወሳኝ የሆነ ሰው ሲኖር ህይወት ቀላል ያደርግልናል። የመኖር ጉጉታችን ያሻቅባል። ከዓለሜ ጋር በሐላል የምንቆራኝበትን ቀን በናፍቆት እጠባበቃለሁ። ግን ደግሞ አንዱ ቀን የዓመት ያህል ይረዝምብኛል። ቢሆንም ግን ዛሬን አልፌ ነገ የሚለውን ቃል ለመድረስ ጓጓለሁ። ምክንያቱም የአንዷ ቀን ማለደች ማግስት ስሟን ከኢክራም ወደ ኢሙ ሰኪና የሰኪና እናት ብላ አሻሽላለች። የአረፋ በዓል በመድረሱ ምክንያት ከ10 ቀን ቀድሞ የሚጾም የዙል ሂጃ ጾም ጀምረናል። በዚህም ምክንያት ከዓለሜ ጋር ቀን ቀን አንደዋወልም። ጾም ታቀጥኛለሽ ይለኛል። ለነገሩ እኔም ጾሙን ስሰማ ገና ልዩ የሆነ ስሜት ይሰማኛል። ከለዛም ነው ቀን የማንደዋወለው። ማታ ማታ ግን ስለ ውሏችን የማውራት ልምዱ አለን። የዙል ሂጃ 7ኛው ቀን ላይ አንድ ደህንነት የመንግስት ተላላኪ ወደ ሱቅ መጥቶ በፊት ከመስጂድ አትጠፉም ነበር በጀማዓ ሶላት አሁን ለምን ቀረህ አለው። ምን አገባህ? ስግደቴ ለአላህ እንጂ ለማንም አይደለም። የትም ብሰግድ አያገባም። ይሄ የዓለሜ መልስ ነው። በእርግጥ መስጂዶች በጠቅላላ በአህባሽ ህገወጡ መጅሊስ ቁጥጥር ስር ከዋለ በኋላ ህዝቡ ሙስሊሙ ከመስጂድ ርቆ በሻው መዋል ከጀመረ ሰነብቷል። ታዲያ ዛሬ ለምን አይናቸውን ዓለሜ ላይ አሳረፉ? ፍርሃት ወረረኝ። ዓለሜ እባክህ ራስህን ጠብቅ። ምንም ቢናገሩ መልስ አትስጣቸው። አሁን ጊዜው የነሱ ነው። ምንም አትሆንብኝ። እኔ አልችልም አንተን ማጣት። እባክህ የእምልህን ስማ እባክህ። ፍርሃት በተላበሰ ድምፅ ቅላጼ ለመንኩት። ሁቢ እንደዚህማ ፈሪ አትሁኝ። ይሄ እኮ የተፈጠርንበት ዓላማ ለአላህ መገዛት፣ በአላህ መንገድ ላይ ሲታገሉ መሞት የማይገኝ እድል ነው። በአቂዳ ጉዳይ ለሚመጣ ማንኛውም ጉዳይ ወደኋላ አላፈገፍግም። ደግሞ አላህ አሳውቆኝ እያለ ህዝቡን ከጥሜት ካልተያደኩኝ የማወቄ ጥቅሙ ምንድን ነው? ነገ በዲኔ ከማንም ጋር አልደራደርም። ደግሞ ማንም ሊያስቆመኝ አይችልም። አንቺን ብትሆኝ ንግግሩ ንዴት፣ ቆራጥነት ይስተዋልበታል። ስለምወድ ነው። ክፉህን ማየት አልሻም። ለዛ ነው የፈራሁት አልኩት። አትፍሬ የኔ ውድ፣ ምንም አይፈጠርም እሺ ብሎ በፈገግታ ፍርሃቴን ሊያስረሳኝ ሞከረ። እሺ አልፈራም አልኩኝ። በውሸት ውስጤ በፍርሃት እየራዴ ስልኩን ዘግቼ በሀሳቤ ርቄ ተጓዝኩ። በዚሁ በአቂዳው ጉዳይ ከሚሴ፣ ባቲ፣ ገርባ፣ ደጋን፣ ደሴን ጨምሮ የተገረፈና የታሰረ ወጣት እጅግ በጣም ብዙ ነው። ግርፊያና እንግልት የበዛበት ወጣት እምን ብዬ ለዲኔ ታገይ፣ ዲኔን ጠባቂ ነኝ ያለም ሸፍቶ ከቤት እንደወጣ ቀርቷል። ልጆቻቸው እምጥ ይገባሉ። እምጥ ይግቡ ስምጥ ያልታወቀ እርማቸውን እንዳያወጡ መርዶ አልመጣላቸው አሉ ብለው ተስፋን አይሰንቁ። አድራሻቸው አይታወቅ የውሃ ሽታ የሆነባቸው የልጅ ናፍቆት እሳት ውስጣቸው በቀብሮ ረመጡ እያቃጠላቸው የሚኖሩ ወላጆች ቁጥራቸው ብዙ ነው። እኔም የዚሁ የድብደባ ሰለባ የሆነን አንድ የከሚሴ ወጣት ህግን ሳያውቁ ህግ እናስከብራለን በሚሉ የዩኒፎርም ለባሾች ተደብድቦ ደሴ ሆስፒታል ህይወቱ ስታልፍ በአይኔ አይቻለሁ። ይሄን ሳስታውስ ልቤ መምታት ያቆመች መሰለኝ። ሰውነቴ መንቀጥቀጥ ጀመረ። እንባዬ ያለ ማቋረጥ ይፈሳል። ለምን ዛሬ እይታቸውን ወደ ዓለሜ አረጉ? ምን እያቀዱበት ነው? ምን ሊያደርጉት አሰቡ? ይህን ሳውጠነጥን ጉልበቴን ቡርክ
ያዘኝ። ማሰብ ማቆም ፈለኩ፣ ግን አልቻልኩም። በጭንቀት ስባዝን የፈጅር አዛን የሰላት ጥሪ ድምፅ ሰማሁ። ተነስቼ ከሰገድኩ በኋላ እጆቼን ከፍ አድርጌ አላህን ተማጸንኩ። ዓለሜን ከተንኮለኞች ሴራ ጠብቅልኝ፣ ካንተ ውጭ ማንም የለኝም ብዬ ወደ ጌታዬ የድረስልኝ ጥሪዬን አስተጋባሁ። ጠዋት ክላስ ስለነበረ ወደ ክላስ ሄድኩ፣ ግን ተረጋግቼ መማር አልቻልኩም። ዓለሜን አስረው ሲገርፉት ይታየኛል። አይኔ በእንባ ይሸፈናል። ለምን ክላስ እንደተቀመጥኩ አልገባኝም። ምን እየተባለ እንደሆነ አልሰማም። ደንዝዣለሁ። ከክላስ እንደወጣሁ ደወልኩ። ጾም እስከምጨርስ ቀን ላናወራ ተስማምተናል፣ ግን አላስቻለኝም። ደህንነቱን ያሳስበኛል። የደወልኩት ማታ የነገረኝ ጉዳይ አስጨንቆኝ እንደሆነ ገና ሳልነግረው ገብቶታል። ቢሆቢ ምንም እኮ የሚያስጨንቅ ነገር የለም፣ ሁሉም ነገር ሰላም ነው። እኔን አንቺ እንደምታስቢው ሊያስሩኝ ቢፈልጉ ያኔ ገና ከጅምሩ ያስሩኝ ነበር። ያው አንዳንድ ጉረኛ ሰው አለ አይደል? ደህንነት መሆኑን አውቄ እንዲያጎበድድለት ፈልጎ አልተሳካለትም እንጂ ሌላ ምንም ችግር የለም፣ አታስቢ እሺ ሀቢብቲ አለኝ። እንደዚህ ሲለኝ በጣም ተረጋጋሁ። አልሐምዱሊላህ። ታውቃለህ እንዴት ጨንቆኝ እንደነበረ? የኔ ልዩ በጣም ነው የምወድ፣ ምንም እንድትሆንብኝ አልፈልግም። በጣም ስለምወድህ ማሬ፣ ማታ እናውራ። አንቺ ጾም አቅጥን አሁን ያልሽው ማታ ትደግሚያለሽ። ቻው። ድምፁን ስለሰማሁ ደስታም መረጋጋትም ተሰማኝ። አልሐምዱሊላህ ብዬ በረጅሙ ተነፈስኩ። ማታ ቤት ስገባ ደወለልኝ። ቤት ገባሁ ሲለኝ የት ቤት ብዬ ጠየኩት። ማለት የፈለኩት ቤተሰቦችህ ጋር ወይስ የተከራየኸው መሆኑ ገብቶታል። አይ ቤተሰብ ጋር። እኔ ብቻዬን መኖር አልለመድኩም፣ ይጨንቀኛል። አንቺ ስትመጭልኝ አብረን ነው አዲሱ ቤታችን የምንገባው። አንቺ ካዘዝሽኝ ግን ትእዛዝሽን እፈጽማለሁ አለኝ። ንግግሩን አስፈቀደኝ። የቀኑን ንግግሬን አሁን እንዲደግምለት ጠየቀኝ። በደስታ ደገምኩለት። በጣም ተደሰተ። ወደፊት አብረን ስለሚኖረን ህይወት፣ ስለምንወልዳቸው ልጆች ብዛት እያወራኝ ነገን በጉጉት እንዲጠብቅ አደረገኝ። ሁሉም ነገር በንፋስ ፍጥነት አልፎ ያቺ አብሮነታችን አንድ ብሎ የሚጀምርበት ቀን በደረሰ ብዬ ተመኘሁ። የእርፈት በዓል ዋዜማም ደረሰ። ግን ግቢ እንዴት ቤት አይሆንም? ሁሉም ቢሆን ግቢ እንደ አንድ አይነት ነገር ነው። ከምግብ ውጪ ሌላ ምንም ተጨማሪ ዝግጅት የለም። ከጀማአ ልጆች ጋር በዓሉን ለማክበር አስበን ነበር። የዶርም ልጆች አራታችን ሙስሊም ነን፣ ሁለቱ ናቸው ክርስቲያን። ዮዲት ለምን እንዲሁ ዶርም ውስጥ አናከብርም በዓል አናስመስለው ስላለች እዛው አንድ ላይ ልናከብር ተስማማን። የበዓል ድባብ ለማስፈን ዶርማችን ውስጥ ተፍ ብለን የአቅማችንን በማድረግ በቃ በዓል ነው ብለን ራሳችንን አሳመን። ምሽቱ ለዘመድ ጓደኞች ቀድሜ የእንኳን አደረሳችሁ መልእክት አስተላለፍኩ። ጠዋት የሱቢህ የሰላት አዛን ጥሪን አስከትሎ ብዙም ሳይቆይ ለበይክ አላሁ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወል ሙልክ ላ ሸሪክ ለክ ሚነል አይዲ ሀቢብቲ የሚል የጽሑፍ መልእክት ነበር። አንብቤ እንደጨረስኩ ደወልኩለት። የአረፋ ሰላት ቶሎ ነው የሚሰገደው፣ ምክንያቱም እርድ ከስግደት በኋላ ስለሆነ። ውድና የተከበራችሁ ውድ ቻናል ቤተሰቦች ለዛሬ ያልኳት እንግዲህ ክፍል 16 ይችን ትመስላለች። ቀጣይ ክፍል 17 እንዲለቀቅ ላይክ ሼር በማድረግ አሁንም ተባበሩኝ። ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስላላችሁ ትብብር ከልብ ነው ምስጋናዬ። ለዛሬ
በዚሁ እሰነባበታለሁ። በቀጣይ ቪዲዮ ውስጥ የምንገናኝ፣ ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። በያላችሁበት መልካም ጊዜ ይሁንላችሁ።